ናችሁ? ሰላም ነው? አማን ነው? እንዴት ናችሁ የዩቲዩብ ተከታታዮች? ዛሬ ደግሞ የመጣሁት ዩቲዩብ እንዴት እንክፈት፣ ከፍተንስ ምን እንልቀቅበት መስዬ ስላላችሁ ነው። አንዳንድ ሰዎች ስላላችሁ ነው ነገር እና እኔ አሁን እስካሁን ብዙም አልለቀኩበትም ገና መጀመሪያ ስለሆነ አስባችሁ ግን ክፈቱ። የምትከፍቱት እና የምትለቁት ነገር ሲኖራችሁ ክፈቱትና የሆነ አይዲያ ነገር ሲኖራችሁ ትፖስቱበታላችሁ እና ፖስታችሁ ደግሞ እንዴት ይታይልናል ምናምን እያላችሁ ነበር። አሁን ለምሳሌ ሁለት ሆናችሁ ብትከፍቱ በጣም ጥሩ ነው። ምክንያቱም አንዷ ሴትዮ ለጓደኛዋ ሸር ታደርጋለች። ከዛ እናንተ ፌስቡክ ላይ አንጥታችሁ ፖስቱት። ብዙ ፌስቡክ ጓደኛ ያለው ሰው አለ። እዛ አንጥታችሁ ከዛ ለጓደኞቻችሁ አሳዩ እና ሁለት ብትሆኑ ጥሩ ነው። ለብቻ ትንሽ ያላለ ደግሞ ማለት ነው የሚያበረታታችሁ ሰው በጣም ነው የሚያስፈልገው። አንዳንዴ ሰዎች እኛ የሆነ ነገር ከፍተን የሆነ ነገር ካላሉ ይነደናል። እንደዛ መሆንም የለባችሁም። ብቻ እናንተ መሞከር አለባችሁ። ግን መክፈት የማትችሉ ሰዎች ሰው እኛ ከፍለን እንክፈት እንዳትሉ። እኔ ከፍሌ አይደለም የከፈቱት ራሱ እያሳዩኝ እና ደግሞ ቲክቶክ ላይ ፌስቡክ ላይ መማር ትችላላችሁ። ብዙ ሰዎች ነው የሚፖስቱት። ኢሜል እንዴት ነው የሚከፈተው፣ ኢትዮጵያ እንዴት ነው የሚከፈተው፣ በጣም ቀላል ነው እና ደግሞ ትንሽ ቪዲዮ ሲፖስት ኤዲት ያስቸግራል። እንደዚህ የሆነ የዘበራረቅነውን ነገር ምናምን ቁርጥ የሚያደርግ ከዛ ደግሞ ድምፁ እንደዚህ ምጡ ምናምን ካለ እሱንም የሚያጠፋ ኤዲት የምናደርግ ትንሽ ይከብዳል። እሱ ደግሞ በምን መማር ትችላላችሁ? በኤአይ ማለት ነው። ለእኔ የዋለልኝ ውለታ እኔ ሰው አይደለም ሰው ቢሆን እውነቴን ነው የምላችሁ ኤአይ ሰው ቢሆን ኖሮ ያባረረኝ ነበር ወይ ሰድበኝ ነበር ወይ የሆነ ነገር። እኔ እኮ ማለት ነው እያንዳንዷ አንድ ቁጥር ይሆን ያላችለው ወይ በወይተ ብትሆን እሷን ከጠፋችብኝ ቀርጬ ያሳየዋለሁ። እውነቴን ነው። አሁን ሰው ቢሆን አሁን ይቺ ጠፍታብሽ ነው የሚለኝ ማርያም። እሱ የትውለታ እውነት ያልቅ አይችልም። በጣም ብዙ ጥያቄ መልስላችኋል። እሱን ተጠቀሙ። እሱን መክፈት የማትችሉ ከሆነ ይሄን ኤአይን ጂሜል ነው የሚባለው ከፕላስት ላይ ወርዳችሁ የኢሜይላችሁን እንትን አስገቡበት። የስልኩን የተከፈበትን ኢሜይል አስገቡና ከዛ ማውራት ነው። የጠየቃችሁትን ነው የሚመልሰው። እናንተ የማንበቡ ግን እኔ በብዛት በደውል ብዙም አይደለም ወሬ አልችልበትም እና በእንትን ነው በጽሁፍ ነው የሚያወራው እና በጣም ነው የሚጠቅሙ። በሱ ተጠቀሙበት። ሰው ጋር መሄድ አይጠበቅባችሁም። ዛሬ ከሰው እሱ ተሽሏል እና እሱን ከፍታችሁ ተጠቀሙ ልላችሁ ነው። ግን ይላችሁ ሶሻል ሚዲያ ላይ ስትሆኑ የሆነ የእቅዳችሁትን ነገር እንዳታወሩ አደራ። እቅዳችሁ ነገር ሰው አያወራም። ኖር ሳይሆን ለእናንተ መጥፎ ነገር ነው እና ህልማችሁን እንዳታወሩ። እኔ በእድሜታ ዲዛይን ህልም አለኝ ያልኩት ላይሆን ይችላል እውነቴን ነው። እና ብዙ ጊዜ ህልማችን እየተናገሩ ሰዎች አደጋ ሊወድቃሉ እና ህልማችሁን አትናገሩ። በውስጣችሁ ያዝ አድርጋችሁ ግን መስራት የምትፈልጉትን ነገር ብትሰሩ ምንም ችግር የለውም። ህልማችሁንና ያቀዳችሁትን ነገር እዚህ ሶሻል ሚዲያ ላይ እንዳታወሩ እና አንዳንድ ነገር ቀለል ያለ ነገር እያወራችሁ ወይ እናንተ መታየት ላትፈልጉ ትችላላችሁ። ያንን ድምፅ የራሳችሁን ድምፅ አድርጋችሁ የሌላ ሰው ቪዲዮ አወርዳችሁ መፖስት ትችላላችሁ። መጥፎ ነገር እስካልሆነ ድረስ ምግብ ስራ ሆን የምችሉ ሰዎች እናንተ ቪዲዮ መቅረጽ የማትችሉ ከሆነ ቲክቶክ ላይ ወይ ዩቲዩብ ላይ በጣም ሞልቶ ምግብ እና እሱን አወርዳችሁ ድምፃችሁን አድርጋችሁ እናንተ መፖስት ትችላላችሁ። ትንሽ ኤዲት ይከብዳል። ኤዲት ትንሽ ይከብዳል እና እሱን ደግሞ መማር ትችላላችሁ በኤአይ ምናምን እና ደግሞ ዩቲዩብ ቲክቶክ ላይ ሞልቶላችኋል እና ደግሞ ላሳያችሁ እችላለሁ እኔ ፍላጎት ካላችሁ። ያው ፍላጎት ሰው ካለ ችግር የለውም። ከሌላችሁ ግን ያው ምን ይደረጋል። በቃ ይሄ ነው። ይሄ ልላችሁ ነው። ዛሬ ብዙም አላበዛም፣ ግን የፈለጋችሁ ነገር ካለ ጠይቁኝ፣ እነግራችኋለሁ። ቻው።